እንኳን በሰላም መጣህ ብለናል። እንግዲህ ሲያወሩ አይ ቲንክ ሰምታል ብያለሁ። እነ ፊሮ ምናምን ሲያወሩ ሰምታል አይደለ ኪንግ? አዎ ሰምቻለሁ የኔነት። ኦኬ ስለዚህ ምን አይነት መልስ አለህ ለእነዚህ ሰዎች? እንግዲህ እንደምታውቀው ስለ ሀገራቸው ሳይመለከታቸው ከሌላ ሀገር መጥተው ኢትዮጵያን ለሚጎበኙ ዜጎች አብዛኛውን የተጨነቁ ይመስላሉ። ምሳሌ እነ ፊሮ እንዲሁም ደግሞ እነ ፍሪደምም ቢካዝ ለእነዚህ ሰዎች ምን አይነት እንትን አለህ? 3 ደቂቃ ልስጥህና በዚህ ውስጥ ትመልስና መጨረሻ ላይ ለሁላችሁም 5 ደቂቃ ይሰጣቸዋል። ኦኬ ጥሩ ነው። ለሰጠሽኝ እድል ደግሞ አመሰግናለሁ። ያው እነሱ ያሉት ያለ ያው ኮሪደር ተሰርተዋል፣ ከተማው ተስተካክለዋል፣ በሄድክበት ብዙ ጥሩ ሰርተዋል ይላሉ። ህዝብ የሌለበት ጥሩ መስራት ሀገር ኮሪደር መብራት ይሄ ሲስተካከል ህዝብ ላይኖርበት ከሆነ ለምን ይሰራል? ዋናውን ቤተክርስቲያን መስጊድ ይህንን ተከብሮ ማይቆይባት ከሆነ በምን ሀገር ትባላለች? ሀገር ማለት የተለያየ ቋንቋዎች ይዛ በየራስህ አካሄድ ሄደህ ግን ደግሞ አንድ አይነት ሆነ የምትሄድበት ነገር ነው እንጂ የየራስህን ይሄ ትግሬ ነው የአማራ ነው የኦሮሞ ነው ብለህ ተለያይተህ ወይም ደግሞ ከዛኛው ጋር ሆነ ይሄ ትግሬ ነው እንደዚህ ያርጓል ከዛኛው ስትሆን ደግሞ ይሄ ኦሮሞ ነው እንደዚህ ያርጓል ብለህ የየራሱን እንዲጣላ ያረክ አንድ ሀገር ላይ ሆነ እንዲያርጎ መንግስት ተብሎ እንዲጠራ ያው በእኔ አልፈቅድም። እና እነሱ የሚሉት ከሆነ አሁን ብዙ እንትን አለ ይላሉ አይደለ? ያው ይቅርታ ፍሪደም ያለው እንኳን ባልሰማ ፊሮ ያለውን ግን ትንሽ ደርሼበታለሁና ግን ፋብሪካም ተሰርተዋል ይህም ተደርገዋል ይላል። ፋብሪካ ህዝብ የሌለው ፋብሪካ ምን ሊሰራ ነው? ወይም ደግሞ ምን ሊያገለግል ነው? በሰላም ማትኖርበት ከሆነ እዛው ያለ ስለ አባይ ግድብም አስቷል ሄደበት። ኦኬ አዎ ስለ አባይ ያነሳው ደግሞ በርግጥ እኔ ትግሬ ስለሆንኩኝ ወይም ደግሞ የወያኔ ልደግፍ ወይም ደግሞ በዛ አይደለም። ግን የተጀመረው መቼ ነው? ዋናው መጨረሱ ሳይሆን ያልተጀመረ አይጨረስም መቼም። በዚህ እስማማለሁ። የሆነ ነገር ሳትጀምረው አትጨርሰውም። ግን በዛን ሰዓት ወለጋም ሰው ቢሞት ወይም ደግሞ አማራ ክልል አንድ ሰው ቢሞት በአገር ቲቪ ራሱ ይተላለፍ ነበር። አሁን ግን በየቀኑ ስንት ሰው እየሞተ ነው? በሄድክበት ይሄ ተለምዷል። አሁን እንደ ምግብ በየቀኑ የምንበላው በጆሮአችን ራሱ በየቀኑ ሰው ሞቷል። ይሄን ለምደነዋል። በዚህ አካሄድ ስለ አባይ ግድብን ደግሞ አባይ እንዲጨርስ አድርገዋል። አባይ እንደዚህ ይላል። አባይ የተጀመረው መቼ ነው? በምን አካሄድ ነው የተጨረሰው? ይሄን እንዲያብራሩልኝ እፈልጋለሁ ከይቅርታ ጋር። በዚህ እናቶች የማይከበሩበት ሀገር ከሆነ አባቶች የማይከበሩበት ሀገር ከሆነ ለምን ያው ልትግል አድርገው እዚህ ሀገር እንድትቆም ኢትዮጵያ በአፍሪካ ደረጃ ከፊት የምትጠራ የነበረች ሀገር አሁንስ የት አለች? አሁንስ ወዴት ዝቅ ብላለች? አሁን ወዴት ወድቃለች? እንዲሞልስልኝ እጠብቃለሁ። ያው ቴንኪው ለሰጠሽኝ ደግሞ አመሰግናለሁ። እናመሰግናለን ወንድማችን ቴንኪው ክበረልኝ። እሺ አብዲ አይ ቲንክ ሰላም አብዲሳ አይ ቲንክ እንደዛ ነው ስምህ። ሚትን አንሳ። ሰላም። ኦኬ ሰላም ነው። የአብይ አህመድ ደጋፊ ነህ? አዎ። ኦሮሞ ነህ? አዎ። እሺ አብይ አህመድን የምትደግፍበትን ዋና ዋና ነጥቦችን እንደዚህ ስላረገ እያልክ ዋና ነጥቦችን ትናገራለህ። እኮ መናገር የማያስፈልግም እያየሽ ነው። ማንኛውም ሰው እያየ ነው። ዝም ብለው አሁን የፖለቲካ እንትን ነው እንጂ ቆይ እዚህ ጋር ማንም እያየ ነው ምናምን አይደለም። መመለስ ወይ ደግሞ የመወያየት አቅም ከሌለ ትወርዳለህ። የተጠየቀው ጥያቄ የምትደግፍበትን ዋና ፖይንቶች ጥቀስልን ያለው። ወርዷል መሰለኝ። ዝም ብለህ እዚህ ቀደዳ የለም አይሰራም። ኦኬ ማነክ ጋላ ኦሮሞ አይደለም ብሎ እሺ ፍሪደም ትመልሳለህ። ፖለቲካ እንደምችል አሁን እናይሃለን።
ፍሪደም አቤት አቤት። ወንድማችን ኪንግ ለጠየቀው ለተናገረው ነገር መልስ አለክ? አይ ኪንግ በደንብ ሰፋ አድርጎ አጠራ አድርጎ ያስቀምጦታል። ያው አሪፍ ፖለቲካ ነው። ግን እዚህ ጋር ኪንግ ያንተ ሀሳብ ጥሩ ሆኖ ቆይ ግን ብለህ እንትን አትበል። ትመልስለታለህ ደቂቃ ልስጥህ? ኦኬ ስጭኝ። አዎ ፋይን 3 ደቂቃ ለቀጥል። በነገራችን ላይ አብይ ገዳይ ሊሆን አይችልም። ምክንያቱም ሰርቷል። ኮሪደር ትላለህ እንዴ? አዲስ አበባ እኮ ዛሬ ምን እንደሚመስል ትክክለኛ ሰርቷል። አምንበታለሁ፣ እደግፋለሁ። እንዴ ምን እያልክ ነው? በወያኔ ጊዜ እኮ አዲስ አበባ እኮ ምን እንደሚመስል እኮ ኖረንበታል። ምንም ጠብ ያለው ነገር የሰራችሁት ነገር የለም ከማግደል ውጭ ከማጥፋት ውጭ። እውነቱን ልንገር፣ እኔ ኦሮሞ እኮ እውነቱን ነው የምናገረው። እዛ ጋ እንትን ስላለ አይደለም። እኔ ለማንም አላጨባጭብም። እውነት ያለው ነገር አብይ ሰርቷል። ይሄ ደግሞ ዓለም መስክሮለታል። በነገራችን ላይ አብይ እኮ የኖቤል ተሸላሚ እኮ ነው። ዝም ብለህ እዚህ ጋር የምታነሳ ሰው አይደለም። ኖቤል ተሸላሚ ማለት ደደብ ነው ጎበዝ። እግዚአብሔር ዝም ብሎ ነው የሚያወራው። ፈርብላ ፍሩ ይሻላል ካንተ ጥንት ላይ የቆመ ነው። ቢሮ ቀጥል። ዝም ብሎ ያንተ ተሸላሚ ዝም ብሎ ነው የሚያወራው። እሺ ቢሮ ለኪንግ አለ ሸቆል እኔ ነገርኩሽ ትንሹ እናንተ እዚህ የምታወሩ ሁሉ አባይ ግድም ማን ያስጀመረው? ያዲግ ነው ያስጀመረው፣ መለስ ነው ያስጀመረው። የምናከብረው መሪ ነበረ። እሺ ጠብቀኝ ፊሮ፣ ላንተ ጥያቄ አለኝ። ኢትዮጵያ ውስጥ የፖሊስ ዋና ስራዎችን ንገረኝ። የፖሊስ ዋና ስራዎችን ስርዓትን የህዝቡን ደህንነት መጠበቅና ስርዓትን ማዝያዝ ነው። የተለያዩ እንትኖች እንዳይፈጠር ህዝቡ እንዳይዘረፍ መጠበቅ ነው ፖሊስ። የሰማሽኝ ነው? እና የህዝቡን ደህንነት መጠበቅ ነው የፖሊስ ስራ። ኦኬ እንደዛ ከሆነ አንድ ወንጀለኛን ደብድብ፣ አንድ ወንጀለኛን አንገላታ የሚል ስርዓት አለ እንደ ኢትዮጵያ ውስጥ? የለም። በህጉ ይቀጣል፣ በህጉ ይዳኛል። በህጉ ይቀጣል፣ በህጉ ይዳኛል። ስለዚህ አሁን በኢትዮጵያ ስራ ስር ደግሞ እያየን ያለነው ፖሊሶች ወንጀለኞችን ለህግ ማቅረብ ሳይሆን ወንጀለኞችን ይዘው መግደል፣ ወንጀለኞችን ይዘው መደብደብ፣ ወንጀለኞችን ይዘው በመንገድ ላይ ማሰቃየት ነው ስራቸው። ይሄን እንድታየዋለህ ፊሮ። ይሄ ብቻ አይደለም፣ ከእስር ቤት አውጥቶ መግደል፣ ወንድሙ ካጠፋ ወንድሙ መግደል፣ ልጁ ካጠፋ አባቱን መግደል፣ እንደዛ ነገር አለ። እሺ ልጨምርልሽ ብዬ ነው። ቆይ ሰፋ አድርጎ የሚሄድበት ሰው ስላለ ቆይ። እሺ በደንብ አድርገህ እንድታዳምጠኝ ይፈልጋለሁ ፊሮ። ቅድም ስትናገር ማንኛውም አካል ኦኬ ችግር ካለ በስነ ስርዓት መጠየቅ ይችላል እንጂ የትኛውንም ታጣቂ ኃይል አልደግፍም ብለሃል። እነዚህ ታጣቂ ኃይል ያልካቸው በመጀመሪያ እነማን ናቸው? ስማቸውን። እነዚህ ታጣቂ ኃይልስ እንዴት ወደ ትጥቅ ትግል ሊገቡ ቻሉ? እንደዚህ ታጣቂዎች ተገፍቶ ግን መግባታቸው መፍትሄ አይሆንም። እነማን ናቸው? በመጀመሪያ ስም ጥቀስልኝ። እነማን ናቸው? ሁሉም ከወያኔ ጀምሮ በኃይል የሚፋለመው ትክክል አይደለም ብዬ ነው የሚያስበው። የኢትዮጵያ ሕዝብ አልፈለገም አይደለ? ይሄ ነገር እያየን ነው። ሁሉም እያየ ነው። በፈለገ
አንደኛ በካል ስማቸውን ጠቅሰህ ይሄን ያህል የትጥቅ ትግል የሚያካሂዱ ሰዎች አሉ። ኦኬ ምክንያቱም የምታክተው ነው ምክንያቱም አስቀምጥልን። ምክንያቱም የማታክተው ነው ደግሞ ወደ ገደለው እንገባለን። 3 ናቸው። ወያኔ፣ ፋኖ፣ ኦነግ። ኦኬ ለወያኔ ኪንግ ይመልስልሃል፣ ለሸኔ ጀማል ይመልስልሃል፣ ለአማራ ደግሞ እኔ መልስልሃል። እሺ ምክንያቱን ጠይቂኝ። አንስማማለን። ኦኬ ስለዚህ አሁን ምንም እኮ ምክንያት የለም። እነዚህ ሰዎች አንተ ተቃወማቸዋለህ ኦሬዲ። ኦኬ ቅድም እኮ ተናገርኩ 3-4 ጊዜ ልደጋግመው ካልክ እንሰማለን፣ ችግር የለውም። ነገር ግን አይደለም ለምንድን ነው የሚለውን ጠይቂኝ። አንድ መልስ ትስጭኛ፣ አንድ ጥያቄ መልስ ልመልስልሽ። ምንድነው? ነገ ፋኖ መጥቶ ኦነግን ፋኖን አወርዳለሁ ካለ ይቃወማለሁ። ነገ እኔ በትጥቅ ሳይሆን የኢትዮጵያ ሕዝብ አሽቀንጥሮ መጣል ይችላል። ማብራራቱን በኋላ ተቀጥልበታል። እሱን እኮ ቅድም ሰማንህ እኮ ደቂቃ ሰጥተንህ አወራህ፣ ሰማንህ እኮ። ስለዚህ አሁን እነዚህ ሰዎች ያንቺ ተቃራኒ የሚሆኑ ሁሉ ማዳመጥ አትፈልግም እኮ ምክንያቱም ምንድነው እንደዛ አንደኛ ይሄው እየገደለ ነው እያልክኝ ነው። ለምንድን ነው የምትደግፈው ብለሽ መጠየቅ ፊሮ ለረቂፈቹ ደንዴሳ አንድ ደቂቃ ታዳምጠኝ ትችላለህ? እሺ እኔ እኮ ምክንያቱም ጠይቄ ቅድም አብራራህልኝ። አላብራራው ምክንያቱም አላብራራው የትጥቅ ትግል ኧረ በመድኃኒዓለም እሺ እሰጥሃለሁ። እነዚህ የትጥቅ ትግል የሚታገሉ ሰዎች ስማቸውን ጥራልኛል ካስቀመጥክልኝ ኦነግ፣ ወያኔ፣ ፋኖ ኦኬ ገባህ አይደለ? ምክንያታቸውን ታውቃለህ ወይ? ወደ ትግል የገቡበትን ምክንያት ታውቃለህ ወይ? እነዚህ አካላቶች እምታውቅ ከሆነ ፋኖ በዚህ ምክንያት ወደ ትግል ገብቷል፣ ኦነግም እንደዛው፣ ወያኔም እንደዛው ብለህ ማብራራት። ከዛ በኋላ እዚህ ቦታ ላይ አብራራለሁ እኮ እያልኩሽ ነው። ይነግሩሃል፣ ይመልሱልሃል።